ቆይ አግብቶ መውለድ ነው ወይስ ወልዶ ማግባት ነው የሚቻለው? እናንተ እኮ ወልዳችሁ እያገባችሁ ነው። እናንተ ምን አለባችሁ? ሁሉም ነው እኮ ያገላበጣችሁት አይደል? አግብታችሁ ውለዱ ብትባሉ ወልዳችሁ ታገባላችሁ አይደል? የኔ ችግሩ እንደውም እኮ ብዙ ሴት አሉ ነው። እኔ እንግዲህ አላውቅም። ብዙ ሴት እንጋባ የሚያበዛው ነፍሰ ጡር ሲሆን ነው አሉ። ነፍሰ ጡር እየሆኑ አሉ። አሁን ብዙ ቶቻችን በተክሊል በቁርባን ማግባት አይጠሉም። ግን በተክሊል በቁርባን ሲባል ድንግልናሽን የጥለሽ ነው ላለመባል እኔ አይመቸኝም ባለቤቴ ስለማይፈቅድ በቤሎ ነው ይላሉ። አውቀው መንጋ ቀጣፊ ራሳችሁን ጠብቃችሁ ምትኖሩ ይሻላችኋል። እውነቴን ነው። ከሌለ ደግሞ እንቅጫን መናገር ለእግዚአብሔር ተናግሮ በቅዱስ ሥጋው በክብር ደግሞ በንስሐ መጋባት ማለት ነው። ሁሉም አይቅርብኝ ምንድን ነው እዚያም ማለት ነው። አላችሁ የላችሁም እግዚአብሔር ከሁላችን ጋር ይሁን። ይላችሁ እንጀራ ሲጎረስ እንኳን ቅደም ተከተለ እንጀራ ሲጎረስ ይላችሁ መጀመሪያ መጉረስ፣ ቀጥሎ ማጣበቅ፣ ቀጥሎ መቁረስ፣ ቀጥሎ ማቅረብ፣ ቀጥሎ መጋገር፣ ቀጥሎ ማብካት፣ ቀጥሎ ማስፈጨት፣ ቀጥሎ ማበጠር፣ ቀጥሎ መውቃት፣ ቀጥሎ መሰብሰብ፣ ቀጥሎ ማጨድ፣ ቀጥሎ ማረም፣ ቀጥሎ መጎልጎል፣ ቀጥሎ መዝራት፣ ቀጥሎ ማለስለስ፣ ቀጥሎ መግመስ፣ ቀጥሎ መቆጥቆጥ። የተገላበጠ ኑሮ ማለት ይሄ ነው ማለት የተገላበጠ መኖር ማለት ይሄ ነው። ጎርሶ መዝራት ይቻላል እንዴ? ዘርቶ መጉረስ ይቻላል። ማገላበጥ ማለት ይሄ ነው።